አንዲት ዝሙት አዳሪ ንጉሥን ተቃውማ በኢየሱስ ክርስቶስ የዘር ሐረግ ውስጥ እንደገባች ታውቃለህ? አዎ፣ ይህ የታሪካዊ መንገድ በቀላል ቀይ ገመድ የለወጠች ሴት የረሃብ እውነተኛ ታሪክ ነው። ለዛሬ ለእናንተ ትርጉም ያለው የዝሙት ማስጠንቀቂያ በቀይ ገመድና በክርስቶስ ደም መካከል አስገራሚ ግንኙነት አለ። ይህ በመጽሐፍ ቅዱስ ላይ ያለውን አመለካከት ለዘላለም የሚቀይር ነው። ኢያሪኮ በዮርዳኖስ ወንዝ ዳርቻ ላይ ስትራቴጂካዊ በሆነ መንገድ የተከበበች ግዙፍ ምሽግ ነበረች። ይህም ለከነዓናዊ ከተማ ነዋሪዎች የማይጠፋ የሚመስል ግድግዳ የተከበበ ነው። መከላከያዎቹ ደህንነትን ያመለክታሉ፣ ነገር ግን ትዕቢትንም ያመለክታሉ። የእስራኤል ድሎች መልእክታቸውን አስቀድመው ተስፋፍቶ ነበር እና የእስራኤል አምላክ ፍርሃት የሕዝቡን ልብ መላ። ሰዎች ኢያሱ የእግዚአብሔርን ዝና የሁሉንም ሰው ጆሮ እንደደረሰ በመግለጽ በድንጋጤ እንደፈጠራቸው ይገለጻል። ከባድ የፍርድ ዘመንም በሆነችው ከተማ ላይ ተንሰራፍቷል። ኢያሪኮ ከወታደሮቹ ስጋት በላይ ተጋርጦባት የእግዚአብሔር ውግዘት በእግዚአብሔር ዘላለማዊ ዓላማዎችና በሰው ግትርነት መካከል የተፈጠረ ግጭት ነበር። የከነዓናዊ ሕዝብ ለጣዖቶቻቸው ተላልፈው የሰጡና የሙስና ድርጊቶች የመለኮታዊ ፍትህ ኢላማዎች ነበሩ እና ኢያሪኮ ሙሉ በሙሉ ለጥፋት ተፈርዶባት ነበር። ነገር ግን በዚህ የፍርድ ምስልና መካከል ተስፋ መቁረጥ እግዚአብሔር ያልተጠበቀ የመበጀት ታሪክ እያስተናገደ ነበር። ረዓብ የኢያሪኮ ሴት ቃል በቃልና በምሳሌያዊ ሁኔታ በከነዓናዊ ማህበረሰብ ዳርቻ ላይ ትኖር ነበረ። ቤቷ በከተማዋ ግድግዳዎች ላይ ስትራቴጂክ በሆነ መንገድ የተቀመጠ በከተማው ግድግዳዎች ላይ በሆነ መንገድ የሚገኝ ሲሆን ማዕረጋቷን ያንጸባርቃል። ሴተኛ አዳሪነት በጣም የተበላሸ ማህበረሰብ ውስጥ ተገላ ግን አስፈላጊ ያልሆነች ሴት ነበረች። ሙያዋ የተናቀ ነበር፣ ነገር ግን እንደ መረጃ ደላላ የነበራት ሚና እና ከተጓዦች ጋር ያላት ግንኙነት በኢያሪኮ በሮች ስለሚተላለፉ እንቅስቃሴዎች እና ዜናዎች በደንብ እንድታውቅ አድርጓታል። ለማህበራዊ ተጋላጭ ብቻ አልነበረችም፣ ብልሃተኛ፣ ብልህትንና ድፍረት ያላት ሴትም ነበረች። ረዓብን በመጽሐፍ ቅዱስ ታሪክ ውስጥ ልዩ ሰው የሚያደርገው በኢያሱ የተላኩትን የእስራኤል ሰላዮች ለመደበቅ በመምረጥ የራሷን ሕዝብ በመካድ ድፍረት ነው። ረዓብ የኢያሪኮን ንጉሥ ቁጣ በመፍራት ወይም በከተማዋ የማይገቡ የሚመስሉ ግድግዳዎች ላይ በመታመን የእስራኤልን አምላክ የሰማይና የምድር እውነተኛ ጌታ እንደሆነ ዕውቅና ሰጠች። ይህ ውሳኔ የሰውን ሎጂክ ይቃወማል እና የራሷንም ባህል ይቃወማል። ነገር ግን በመንፈሳዊ ኢያሱ የላካቸውን ሁለት ሰላዮች ተልዕኮ በመጀመሪያ ሲታይ ደፋር ወይም ራስን የማጥፋት ዕቅድ ነበር። በጠላትነትና በጥብቅ መከላከያ የምትታወቀው ከተማ ኢያሪኮን ሰርጎ መግባት ትልቅ አደጋ ነበር።